እንዴት ነጋቸው? ሰላም ነው? አብረን እሱ 13 ቀበሌ እየሰራ እኔ ንጋት ሰራ ነበር። ገና ዘፈን ወደ ዘፈንም ሳልገባ ወደ አዲስ አበባ ምሳሌ ያኔ 96 95 እንደዛ ከዛ እንደ ከባድ ሰው ነው የመጣብን እንደዚህ ከባድ ሰው ነው የመጣብን። ያኔ ሜቴዎሪስት አደሰ ምናምን ሰራ ነበር። ከረጅም ጊዜ ነው ከሰማሁት። አሁን ምን ላይ እንዳለ አብሬን እንሰማለን። መድረክ ሰርቷል። ካሁን በፊት ክበብ እንሰራ ነበር። ስክሪን ላይ አይተንህ እናውቃለን። ኦኬ የመጀመሪያውን የኢትዮጵያን አይድል 1999 ዓመተ ምህረት ተወዳድሬያለሁ። ቪዲዮም አለኝ። እስከ ሁለተኛው ዙር ሄጃለሁ በእነ ሙሉ ገበየው ጊዜ እና ኢትዮጵያን አይድል ማለት ነው። እና አህመድ ከአብረን ነበረን በሰዓቱ በጊዜው። ዛሬ ምን ይዘልን መጣ? እንግዲህ የተሻሻለ ነው ብዬ ነው የምገምተው። አሁን ለማሸነፍ ነው። ፈጣሪ ይርዳ። ስራ ፈቱ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያለ አንቺ በውበት ቁንጅና ማን ነበር ያለ አንቺ ስራ ፈቱ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያለ አንቺ በውበት ቁንጅና ማን ነበር ያለ አንቺ ጊዜው ሲለዋወጥ ሁሉም ጥሎሽ ሸሸ ተረንጎ የሚመስለው ጉንጭሽ ሟሸሸ ስንቱን ነበር ያንቺ ፍቅር ያሳበደው ውበት ቁንጅናሽን ዛሬ ምን መሰለው ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያለ አንቺ በውበት ቁንጅና ማን ነበር ያለ አንቺ። ትኩረት ስጠው እሺ። ለመሰለፍ ለዕለት ተዕለት ስራችን ውስጥ ሁላችንም እንዳንተ ሊሆን ይችላል የምንለው መፍረሱ ምንም ሁሉም አለ። ሁሌ እንሳሳታለን። ውድድር ሲሆን ግን አንተን ሊወዳደር የሚመጣ ሰው ስላለ መመረጥ አለበት። ደግሞ አሁን እድሉ ቁጥሩ ትንሽ ስለሆነ የሚመረጠው በጣም የተሻለው ነው ማለት ነገር ስላለ እንደዛ አይነት ክፍተት እንዳይፈጥርብህ እንደ ዕለት ተዕለት ስራችን አትወሰደው እሺ። በቃ ውጤት በኋላ ነው። አመሰግናለሁ። እሺ